عن عبد الله بن سلام رضي الله عنه دياله أول ما قدم رسول الله يا الله ملكتنيا لمجمع ጊዜ ወደ መዲና ሲመጡ ሰዎች ወደ እሳቸው ተገለበጡ ታዲያ ያኔ أول ما سمعت من كلامه ከሳቸው የሰማሁት የመጀመሪያ ቃል እንዲህ ሲሉ ነበር እናንተ ሰዎች ሆይ ሰላምታን አብዙ ምግብንም አብሉ ዝምድናን ቀጥሉ ለሌሊት ሰዎች ተኙ ስገዱ ጀነት በሰላም ትገባላችሁ وعن معاذ بن جبل رضي الله عنه قلت يا رسول الله يا الله ملكتنياو ያልኳቸው أخبرني ንገሩኝ ጀነት የሚያስገባኝን ስራ أخبرني بعمل يدخلني ጀነት الجنة የሚያስገባኝን ስራ ንገሩኝ ويباعدني عن النار ከእሳትም የሚያርቀኝን فقال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም አሉት لقد سألتني عن عظيم ትልቅ ነገር ነው የጠየቅኝ وإنه ليسير እሱም ገር ነው على من يسره አላህ الله ላገራለት ሰው الطريق መንገዱን ስማ تعبد الله አላህን ትገዛለህ ولا تشرك به ምንም شيئا አታጋራበትም وتقيم الصلاة ግዴታ ሰላቶችን ትሰግዳለህ وتؤتي الزكاة ግዴታ المفروضة ዘካንም ትሰጣለህ وتصوم ረመዳንን رمضان ትጾማለህ ሐጅ ታደርጋለህ ثم قال صلى الله عليه وسلم ከዛም ነብዩ ሰለላሁ ዐለይሂ ወሰለም አሉ ألا أدلك على أبواب الخير የመልካም ነገር በሮችን ላመላክትህ الصوم جنة ጾም ጋሻ ነው والصدقة تطفئ الخطيئة ሰደቃ ወንጀልን ታብሳለች كما يطفئ الماء ውሃ እሳትን እንደሚያጠፋ وصلاة الرجل የሰውየው ሰላት በሌሊት ثم قرأ ከዛም ቀሩ تجافى جنوبهم عن ጌታቸውን المضاجع ለመፍራት ለመከጀል የሚጥሩ ሆነው ጎኖቻቸውን ከመጋደሚያ ስፍራ ያራርቃሉ ከሰጠናቸውም ጸጋ ይለገሳሉ ألا أخبر